ወንጀል ምን ፈልግ? ምን እንደረዳት ነገር ካለ ነው። የምን ተፈጥሮ እንጃ አባት ነው ታስያለኝ ይሰማል እና ሆነ እንደዚህ የሚያነጫንጨው እናስ ያስቀደኝ ተከተክ ነበር ማለት ይልልኝ ሰላም አረፈምኩ ማን ይፈጥራው አረብና ሲያና ደረዲሽ ታይገኝ አንታስሽ ስቶፕ እሱ አየሽዋ እሺ ማን ያዝዟል እኔ ልዘጋው እኔ ልዘጋው በቃ ዘፈንሽ እና ማርቲን እሺ ቆንጆ ምንድነው ፍቅሩ ምንድነው ተምታሩት ስንታዝዝ ታውቃለህ ሰማኩስ ነጭቶና ወናደሽ ሰማላችሁ ታገንታለሽ ሳም ምን ታረጋለህ መሰለው ትሄድና የሆነ የፍቅር ቃል ተጠቅመህ ልቧን ቅጥጥ አድርገህ ትመጣለህ አንተ ደግሞ ታረጋዋለህ ናዲ ስለምን ፍቅር ነው የምትሰራው ገናታለሽ ተባከ አረበና ህፃንሳን በእርግጠኝነት እስከ 8 ሰዓት ድረስ ታረጋግጣለህ አራቱቁ ይደው ነግግ ማታፈስ አረ ነው አሁን እሺ ቆይተን ነበር ጭራሽ ታዲያውን እሱ ይሆናልሽ ሳኒ ነው ምን ትላታለህ መሰለህ ትሄድና እጇን ይዘህ ልብ በል የኔ ፍቅር አንቺ ማለት ወንጅ በእኔ ማለት አሳኒ እኔ ያላንቺ መኖር አልችልም ትልና እጇ ስማት ማለት እንጃ ለከረከረ ምክር ላይ ጭራሽ እጅ መሰንጠል አረጅ መሳም አረ ክላውነት በጣም ነው የሚደብር የሆነ ይደብራል ይጫት እሱን ያስፈርሽ አንዴ በቃ ደግሞ አሳየው ስምን ተነቀሱ ታብረኝ ይላል ካንተ ገለ ሳኝ ተታዘዘለ አታዘዝ በእናትህ ቀይር ለቀይር ትዛዙኝ አልኩ አረ በል ከደ በቃ ታዘዝ ምንድነው የምታበላሽው አንቺ አንተ ሊዳኝ አንድ ከልከል ይችላ በቃ እሺ በቃ ተረጋጋ ተከኝ ተረጋጋ ወይ ረስሽ እክበናት ስለ ጨዋታ እኮ ነው ያልኩት የኔክ አንቺ ማለት ውሃ ነሽ እኔ ማለት አሳ ነኝ ያላንቺ መኖር አልችልም ወይስ ሰማ መስከረም አይመጣሉ ኧረ ይጠፋ ነው ዝም በይ ሞት ሞታ መስታደርጊ ነው ነበር ምንም ሊታወቅ ይፈልጉ ወንድም አውቂ ይቅርብሽ ትባያሰሚም ይስንቶን ሰበዘ ቆይ መገኔንም ጠፈበት ታዲያ ያረክሽ ነው ተሱ ልጅቷ ቆንጆ ነገር ነው ምን ነው አሁን አላናገርከኝ ነው እሺ ታምሻና ፓሪ እንዴት ነበር በፈጣሪ ስንት ተቀወጠ አንተ ፓሪ እንዲደምቀን በጣም ጨፈራችሁ እንዴ ጨፈራችሁ ምንም ነው የማይገልጸው እንዴ ሲል ሳልነግርህ ትናንት ወደ ፓሪስ ወጥሞ ባና ላገኘሁት መሰለ ኖቫ አሁን ኖቫን ማጥሙት እንዴት እንደደነገርኩ ባክ ሰው ተመሳስሎብኝ ነው የሚሆነው እማየት ሙት ራሱ ነው እንዴ ወዴት ነው አሃ ቆየ ነገር
ሱስ ይሆናል እንዴ? ለነገሩ ልክ ነህ። ግራ ለመታ ቀኝህን ስጠው ይባላል። አይዞህ። ምን ፈለግ? ላመሰግንሽ። ለምኑ? ትናንት ለሰጠሽኝ ጣፋጭ ጥፊ። ግን አስቸው ከዚህ አስቀያሚ ድርጊት ከተፈጠረ ደጋግሜ ስለምሰጥ ያኔ በደንብ ታመሰግነኝ ነበር። ይሻላል። በደንብ አሁን ተሰልፈኝ። እፉድ የቁብ ጠላ ስለጋ ቀንና ሌሊቱ ሲዞርብኝ ነጋ። ስማት አደርኮ ደግሞ ትናንትና ምን የጫማ መስራት ወይ ልሰርግ ምን ይመስላል? በእናታችን ጠቅጠቅ ነበር ማለት እሁድ የቁም ጠላ ስለጋ በርግጥ አገኘሽኝ ሰው በድሎ ሄዶ ደስታ መች ይገኛል? ደስታ መች ይገኛል? ትዝታ ዘወትር ወደ እኔ እየመጣ ትዝታሽ ዘወትር ወደ እኔ እየመጣ ትዝታሽ ዘወትር ወደ እኔ እየመጣ ቆይ የምልበት ፍርናሽን ሰራሁት። እየቀለድሽ ነው? ኧረ እኔ አልቀለድኩም። እሱ ቤት ከቀለዳችሁ እናንተ በትዝታ ሶስት ናችሁ። እሺ ቀልደኝ። እንዴት ማለት? አስበው እስኪ እሱ ቤት የፈጣሪ ውድ ስጦታ የሆነውን ዛሬ እንረሳን ትናንት ይመናል። በተስፋ ወደ ነገ ከመሄድ ተስፋ እንግዲህ ወደ ኋላ መመተብ ምን ይሉ? ዛሬ ከትናንት አልሻል ሲል እዛው ትናንት ላይ መቆየትን ያስመርጣል ነው ብለህም እንዴ? አውዬ አሁን እኮ የኔ ነው። ጠብቂኝ፣ ወይን አድርጌ ላመጣልሽ። ተው እባክህ። ምን ይመስላል? ይኸው ቀደም ብዬ ይቀጥል። ቆይ ግን ሰዎችን አስጠልቶ በማስክ አሸፍኖ ብቻሽን ልትሆኝ ያስገደድሽ ምክንያት ምንድን ነው? አንተ ልጅ በማያገባው የሚገባ ሰው ደስ አይለኝም። ትሰማኛለህ? ከዚህ በኋላ ሌላ ነገር እንዲፈጠር ካልፈለግ ከአጠገቤ ድርሽ እንዳትልሽ። እሱ ኖባ ምን? ኖባ መብለቁ ማለት